እነሆ ጫልቱ አዲስ አበባ ገባች። አክስቷ ቤት ከደረሰችለት ጀምሮም ባልጠበቀችው ሁኔታ በህይወቷ ውስጥ ብዙ ነገሮች ተለዋወጡ። በርግጥ ዘመዶቿ በጥሩ ግብዣ ተቀብለዋታል። የአክስቷ ባል ዶክተር ጌታቸው መምህር ሲሆን ጥብቅ የኦርቶዶክስ ተዋህዶ እምነት የሚከተል የመርሃ ቤቴ ሰው ነበር። 2 ልጆች ነበሯቸው። ከመርሃ ቤቴ በቅርብ የመጣች የዶክተሩ እህትም አብራ ትኖራለች። ማሪቱ ትባላለች። ጫልቱን አማርኛ የማስለመዱ ስራ ሙሉ ኃላፊነት ለማሪቱ ተሰጠ። ጫልቱ አንዳንድ የአማርኛ ቃላትን ከማወቅ ያለፈ ዕውቀት አልነበራትም። እነዚያን ቃላት የሰማቻቸው ቆፍቱ ቆቦ መድኃኔዓለም ከቄሶች አሊያም ከገበያተኞች ነበር። በተቀረ አማርኛ ለመናገር ሞክራ አታውቅም። መስማቱ እንኳን ያስቸግራታል። በመሆኑም በመጀመሪያ የእንግድነቷ ዕለት በአክስቷ አስተርጓሚነት ከቤተሰቡ ጋር ተዋወቀች። በነጋታው ግን አክስቷ ቁጭ አድርጋ መከረቻት። የአማርኛ ቋንቋ መልመድ ለመጪው ዘመን ህይወቷ አስፈላጊ መሆኑን፣ ትምህርት ቤት ገብታ ለመማር ቢያንስ የአማርኛ ቋንቋ መቻል እንደሚገባ፣ አማርኛ መስማትና መናገር ካልቻለች ትምህርት ቤት ልትገባ እንደማትችል ነገረቻት። አማርኛ ፈጥናም ለመልመድ ኦሮምኛ መናገሯን ማቆም እንደሚገባ ታስጠነቀቀቻት። ሁለተኛው ጉዳይ የመጠሪያ ስሟ ነበር። ጫልቱ ሚደቅሳ የሚለው ስም ከቁመናዋና ከቆንጅናዋ የማይስማማ መሆኑን ስሟን ከና አባቷ ስም መቀየር እንደሚገባ ነገረቻት። እናም ሄለን ጌታቸው ተባለች። ትምህርት ቤት ከመግባቷ በፊት ለ1 ዓመት ያህል አማርኛ ቋንቋ እንድትለማመድ ነገረቻት። አለሳልሳ እንዲህ ነበር ያለቻት: ይህን የመሰለ ቁመናና መልክ ይዘሽ ጫልቱ ተብለሽ መጠራት ይጎዳሻል። ንቅሳት ባያደርጉብሽ ጥሩ ነበር፣ ግን አንዴ ሆኗል። ምንም ማድረግ አይቻልም። አባትሽ መልክሽን አበላሽቶታል። ይህን የመሰለ ውበት እንዲህ ማበላሸት በጣም ያሳዝናል። ቢሆንም ግን አማርኛሽን ካስተካከልሽ ምንም አይደለም። በሚቀጥለው ዓመት መስከረም ላይ የማታ ትምህርት እናስገባሻለን። በዚህ መልኩ ነበር ጫልቱ የሸገርን ህይወት የጀመረችው። በርግጥ ጫልቱ ብዙ ያልገባት ነገር ነበር። የስሟን መለወጥ መንፈሷ ፈጽሞ ሊቀበለው አልቻለም። ገና ከመነሻው ስሟን መለወጥ ለምን እንዳስፈልጋ አልገባትም። ከልጅነቷ በስሟ እየኮራች ነበር ያደገችው። ጫልቱ ማለት ከሁሉም የምትበልጥ ቆንጆ ማለት ነው። በጣም ትወደዋለች ስሟን። እና የአዲስ አበባ ሰዎች ይህንን ስም ለምን ይሆን የጠሉት ብላ በተመስጦ አሰላሰለች። ሄለን ስለተባለው ስምም ቢሆን ብዙ አስባለች። የቃሉን ትርጉም ግን አክስቷን አልጠየቀቻትም። በአገሯ ሳለች ጫልቱ ወረገላን እያሉ በኩራት ስለሚጠሯት የቆፍቱ ጎረምሶች በማሰብ የገጠማትን ፈተና ገንብታው ከኖረች ከቱሉ ጭቋላ ነባር ኩራት ጋር ማስታረቅ ተቸገረች። የአባቷ ስም የተለወጠበት ምክንያት በበለጠ አስጨንቋት ነበር። ጌታቸው የሚለው የአዲሱ የአባት ስም ባዕድ ሆኖ ኮሰኮሳት። በእንቲዳሞ ከደሟ ጋር የተዋሃደና የኩራቷ ምንጭ ነበር። በተመሳሳይ የንቅሳቷ ጉዳይ ግራ አጋብቷታል። ሸገር እስክትመጣ ድረስ ሴቶች በንቅሳት እንደሚዋቡ ነበር የምታውቀው። አክስቷ ግን አባትሽ አበላሽሽ አለቻት። ንቅሳት ውበትን ይጨምራል እንጂ እንዴት መበላሸት ሊሆን ይችላል? በአእምሮዋ ለሚጉላሉ ይህን የመሰሉ ጥያቄዎች በቂ ምላሽ ባታገኝም አክስቷ እንደማትጎዳት የሚበጃትን መልካም ነገር ሁሉ እንደምታደርግላት በማመን የተመከረችውን ለመፈጸም በግማሽ ልብ ራሷን አዘጋጀች። ውሎዋ ከዶክተር ሩት ጋር በመሆኑ አማርኛ ለመልመድ ጥሩ አጋጣሚ ሆነላት። ወደ ቤተክርስቲያን፣ ወደ ገበያ ከማሪቱ ጋር አብራ ትሄዳለች። ማሪቱ እንደ ጫልቱ ገና ከገጠር መምጣቷ ቢሆንም የትም ቦታ ሄዳ እንደ ልቧ በቋንቋ ስትግባባ ስትሰማት ጫልቱ መንፈሳዊ ቅናት አደረባት እና አማርኛ ለመልመድ ግፊት ፈጠረባት። በርግጥም መላ ቤተሰቡ እስኪደነቅ ድረስ በጥቂት ሳምንታት ውስጥ አማርኛ መናገር ጀመረች። ማሪቱ ቤት ውስጥ ፊደል አስቆጠረቻት።
ማንበብና መጻፍ ለመልመድ ጊዜ አልወሰደባትም። የተረት መጽሐፍትን ረጋ ብላ ማንበብ ቻለች። የሂሳብ ትምህርት አልከበዳትም። ቆፍቱ ሳለች በባህላዊ መንገድ ተምራ ነበር። ሄለን አእምሯ ብሩህ ነው። ቶሎ ትምህርት ቤት ትግባ። መስከረም ማታ እናስገባታለን አለች አክስቷ። በዚያው ሰሞን ወደ ቤተክርስቲያን በመሄድ ላይ ሳሉ አክስቷ በስሜት ተውጣ ወጋቻት። ሄለን የኔ ቆንጆ ጎረቤቶቻችን ሁሉ ወደውሻል፣ ግልጽና ልበ ሙሉ ናት ብለው ነገሩኝ። ቁመናሽና መልክሽን የማያደንቅ የለም፣ አማርኛሽም ጥሩ ሆኗል። ምላስሽን የሚይዝሽን በርትተሽ አስወግጁ። ይህን ካደረግሽ ህይወትሽ ይለወጣል። በጣም አኩርተሽኛል። ትምህርት ስትጀምሪ ደግሞ የበለጠ ታስደስሽኛለሽ። ሀብታምና የተማረ ባል ፈልገን ነው የምንድርሽ። በርግጥ የቤተ ዘመድ ህይወት ለጫልቱ አልጋ ባልጋ ብቻ አልነበረም። ብዙ ፈተናዎች ገጥመዋታል። እነዚያን ፈተናዎች በትክክል ለመረዳት በርግጥ ኦሮሞ መሆን ያስፈልግ ይሆናል። አንድ ጊዜ የነፍስ ሐውልቷን የሚሰብር ሁኔታ ገጠማት። የአክስቷ ልጆች ህፃናት ነበሩ። የ6 እና የ8 ዓመት ወንዶች ናቸው። የምታበላቸው የምታጥባቸው ጫልቱ ነበረች። ከእናታቸው በላይ ጫልቱን ይወዷታል። ከማሪቱ ይልቅ ጫልቱን አማርኛ ስለመዷት እነዚህ ልጆች ነበሩ። አክስቷና ባሏ ወደ ስራ፣ ማሪቱ ወደ ትምህርት ቤት ሲሄዱ ከምሳ በኋላ ብዙ ጊዜ ጫልቱ ከልጆች ጋር ቤት ትውላለች። አንድ ቀን እንደ ቀልድ ያቴቴን መዝሙር ስታዜም ልጆቹ ከአፏ እየቀለቡ ይደግሙ ጀመር። ምላሳቸው በጣም ስላሳቃት መልሳ እያለችላቸው እነሱ ሲደግሙ ተዋሉ። ማምሻውን ልጆቹ ወላጆቻቸው ፊት እየተቀባበሉ ያቴቴን መዝሙር ያንበለብሉት ያዙ። አቴቲዮ ካንገሄ ወካንገኛን ጫጩ ፉሬ ወካንገኛን ሰበሮ ፉሬ ወካንገኛ ቆርጢ ፉሬ ወካንገኛን ቆሎ ፉሬ ወካንገኛን ጋዲ ፉሬ ወካንገኛ ኦኮሌ ፉሬ። አክስቷ አይኖቿ ፈጠው በቆመችበት ደርቃ ስትቀር ዶክተር ጌታቸው ግን ይስቅ ነበር። ጫልቱ የአክስቷን የቁጣና የድንጋጤ ገጽታ እስክትመለከት የፈጸመችው ድርጊት ጥፋት መስሎ አልታያትም ነበር። ጥንቆላ ታስተምሪያቸው ጀመር አለቻት ኮስተር ብላ። ያቴቴ መዝሙር ነው ስትል መለሰች ጫልቱ። አክስቷ ድምጿን ከፍ አድርጋ ጮኸች። ዳግመኛ ለልጆቼ እንዲህ ያለ ነገር እንዳትናገሪ፣ የማያስፈልግሽ ነገር እንድትረሺ ነግሬሽ ነበር። ጫልቱ በአክስቷ ጩኸት ደንግጣ ሽቅቅ አለች። ይህን ጊዜ የአክስቷ ባል ጣልቃ ገብቶ ገላገላቸው። ሄለን አትደንግጪ፣ ይህ ክፋት የለውም። እስኪ ንገሪኝ፣ ግን ልጆቹ የዘፈኑት ትርጉሙ ምንድነው? ምንም ሳትናገር አቀርቅራ ዝም አለች። ተቀየምሽ እንዴ? አልተቀየምኩም አለች ቀና ብላ። አክስትሽ ላንቺ አስባ ነው፣ ግን እንዲያው ለማወቅ ያህል ምንድነው ትርጉሙ? መዝሙር ነው ብለሻል፣ እስኪ ንገሪኝ። በአማርኛ አልችልም አለች። ጨሌ፣ ቃልቻ፣ ውቃቢ የሚሉት ነው? እንደገና ዝም አለች። እንደርሱ ከሆነ አክስትሽ እንደነገረችሽ እዚህ ቤት አያስፈልግም። እኛ ክርስቲያኖች ነን፣ አንቺም ክርስቲያን ነሽ። ቃልቻ፣ ጨሌ የሚሉት የሰይጣን ልማድ ነው። ሰይጣን እንዲህ ያለ ቀዳዳ እየፈለገ ገብቶ ንጹህ መንፈሶችን ያቆሽሻል። መድኃኔዓለም እና እናቱ የጽድቅ መንገድ ናቸው። በልብሽ መንገስ ያለባቸው እነሱ ብቻ ናቸው። እንዲያው ለመሆኑ አገርሽ ሳለሽ ቤተክርስቲያን ሄደሽ ታውቂያለሽ? እንሄድ ነበር። የምስጋና ጸሎትስ አላስተማራችሁም? የሚናገሩት አይገባንም ነበር። ታዲያ ቤተክርስቲያን ሄዳችሁ ምን ታደርጋላችሁ? በኦሮምኛ እንዘፍናለን። እስኪ ዘፈኑ በይልኝ። ቆቦ መድኃኔዓለም ሲሄዱ የሚዘፍኑትን ደገመችው።
ባለሚያ ሻመሬ ጎተራ ማብደቸን ነማገንቱ መሌ ምን ማለት ነው ይሄ? ዘፈን ነው። ደህና ላንቺም ለሁላችንም የቃልቻውን ጸሎት ከግቢያችን ማራቅ ይሻላል። ተሳሰሽ ያደረግሽ ነውና አትንግጪ ሲል አሳረገ። ጫልቱ በእሽታ ተቀበለች። በርግጥ ያቴቴው መዝሙር ጥንቆላ አልነበረም። ትርጉሙ እንዲህ ነበር። አቴቴ አመቱ ደርሷል። አመቱ ስለደረሰ ዛጎሉን ፈታ ነው። አመቱ ስለደረሰ ሙዳዩን ፈታ ነው። አመቱ ስለደረሰ ጫጩን ፈታ ነው የሚል ነበር። አቴቴ በኦሮሞ ጥንታዊ እምነት የእናቶችን ደህንነት የምትጠብቅ ልጅ እንዲያፈሩ የምታግዝ የሴትነትንና የእናትነትን ደህንነት የምትጠብቅ መለኮታዊ ኃይል ናት ተብሎ ይታመናል። ሁሉም ሴቶች የየራሳቸው አቴቴ እንዳላቸው ይታመናል። በመላው ኦሮሞ ህዝብ ዘንድ አቴቴ የሚታወቅ ሲሆን የአከባበር ስርዓቱ ግን ይለያያል። በቱለማ በአብዛኛው በየ2 አመቱ የአቴቴ ስርዓት ይከበራል። የአቴቴ ስርዓት ሲፈጸም የሚገዛውና የሚለበሰው ልብስ አይነት፣ የሚደረግ ጨሌ፣ የሚታረደው የበግ ወይም የፍየል አይነት ተለይቶ ይታወቃል። ሴቶችን ሲመርቁ አቴቴን ሃዳቴቲ ሲወሊን ሃታቱ ይላሉ። የእናትሽ አቴቴ ትጠብቅሽ እንደማለት ነው። ጫልቱ ተመሳሳይ ስህተት መፈጸመው አልቀረም። አንድ ቀን አክስቷን ኢሬቻ በዓል የት ነው የሚከበረው ብላት ብትጠይቅ ቀንዷን መታሸማቀቀቻት። አንቺ ልጅ እነዚህን የጥንቆላ ነገሮች ተይ ብትባይ አልሰማ ብለሻል። ዳግመኛ እንዲህ ያለ ነገር ስታነሺ ጌታቸው ቢሰማ እዚህ ቤት አንድም ቀን አያሳድርሽም። ሌላ ቀንም እንዲሁ የተመከረችውን በመዘንጋት አክስቷን የዋሬና የኦኮሌ ስርዓት አይደረግም እንዴ ስትል ጠይቃ ነበር። አክስቷ ምርር ብላ ገሰጸቻት። ቆፍቱ ሳለሽ የምታውቂውን ሁሉ እንደሌለሽ እርሹ እባክሽ። እዚህ ኢሬቻ አይደረግም። ዋሬ የለም፣ ኦኮሌ የለም፣ ኢብሳ ኦሮሞ የለም፣ አቴቴ የለም። ይገባሻል ምልሽ? ኢብሳ ኦሮሞ በክረምት ሲወጣና ብርሃን ሲገባ የሚከበር በዓል ነው። ተለውጦ አሁን ከመስቀል በዓል ጋር ተዳምሮ ይከበራል። የኦሮሞ ህዝብ ባህላዊ የአዲስ ዓመት በዓል ሳይሆን አይቀርም። አከባበሩ የሚፈጸመው ደመራ በማብራት ነው። ዋሬ በመስቀል በዓል ማግስት የሚከበር ሲሆን ከብቶችን ግጠው ወደማያውቁበት መስክ በመውሰድ ሳር እንዲግጡ ይደረጋል። በንጋታው ደግሞ ደመራው በተቃጠለበት ቦታ ኢሬቻው ይደረጋል። ኢሬቻ የክብር ዋጋ ነው። ለምለም ሳር ጥሩ ነገር ስለሆነ ከጨለማ ወደ ብርሃን ላሻገረ አምላክ በምስጋና መልክ የሚቀርብ ዋጋ ማለት ነው። በኢሬቻ በዓል ቡና ተፈልቶ አዲስ የደረሰ ባቄላና የአተር እሸት ተቆልቶ ለቡና ቁርስ ይቀርባል። ለአዲስ ሰብል መድረስ ምስጋና ይደረጋል። ሲርና ኦኮሌ ጣበና የኦኮሌ ስርዓት ለመጀመሪያ ጊዜ የወለዱ ከብቶችን ለመመረቅ የሚከበር ስርዓት ነው። ጊደሮች ወተታቸው ተጠራቅሞ ግማሹ ተንጦ ቅቤው ወጥቶ ግማሹ እርቆ ግማሹ አይብ ተደርጎ ቅንጬ ተሰርቶ ዘመድ አዝማር ተሰብስቦ ከተመረቀ በኋላ ይበላል። በጥንት ዘመን ይህ ስርዓት በነሐሴ ወር የሚፈጸም ነበር። ከክርስትና መምጣት በኋላ ግን ከመስቀል በዓል ጋር ተቀላቅሎ ይከበራል። የጫልቱ አክስት ቆፍቱ ተወልዳ ብታድግም አብዛኛውን የህይወት ክፍሏ የኖረችው አዲስ አበባ ነው። ቱሉ ዲምቱ ላይ ሰፊ መሬት የነበራቸው ባላባት ክርስትና አንስተዋት ስለነበር ገና የ10 ዓመት ሊሳለች ነበር ወደ አዲስ አበባ የወሰዷት። ጋዲሴ የነበረ ስሟን ለውጠው ሙሉ መቤት ብለዋታል። ጫልቱ በዚያን ሌሊት እንቅልፍ ባይኗ ሳይዞር አደረ። ፍርሃት ወደቀባት። ለምን እንደፈራሽ ግን አላወቀችውም። ቆፍቱ ሳለች አቴቴና ኦኮሌን ከክርስትና እምነት ጋር አዋህደው ማስከየት ችለው ነበር። ስታደንቃቸው የነበሩ የአስተዳደጓ ወጎች እነዚህ ነውር መሆናቸው ሳይሆን አልቀረም ፍርሃት የለቀቀባት። መግባት የሌለባት ቦታ በስህተት የገባች ያልተሰማት። ቆፍቱ ሳለች አቴቴ በየ2 ዓመት ይደገስ ነበር።
የዋደጃ ስርዓት ይደረጋል። የሃዳ ሚልኪ ስርዓት ላይ ብዙ ጊዜ ተሳትፋለች። ጎዴ እንዳጫወተቻት ከክርስትና በፊት ጀምሮ እነዚህ በዓላት ነበሩ። ወዳጃ ለቤተሰብና ለአካባቢው ሰው ሁሉ የሚደረግ የጸሎት ስርዓት ነው። ወዳጃ የሀገር ምርቃት ነው። ወዳጃ ቢየፍ ብልፈቱ ይባላል። ሃዳ ሚልኪ በከብቶች በረት ውስጥ ለከብቶች ደህንነት ተብሎ የሚፈጸም ስርዓት ነው። ሃዳ ሚልኪ የከብቶችን ደህንነት የምትጠብቅ መለኮታዊ ኃይል ናት ተብሎ ይታመናል። እንዲህ ያለው ውስጣዊ ግጭት ሲገጥማት ብዙውን ጊዜ ትንፋሿ ሳይሰማ በደረቷ ተደፍታ በጸጥታ መተኛትን ትመርጥ ነበር። በዚህ ሁሉ ውስጥ ያለች ጫልቱ መስከረም ላይ ትምህርት ቤት የመግባት ሙሉ መሰናዶዋን አጠናቃ ተቀመጠች።